ዓለም ወዴት ትሄዳለች? እጅግ ወደሚያስፈራ ነገር። ዓለም ወዴት ትሄዳለች? እጅግ ወደሚያስጨንቅ ነገር። በኢትዮጵያ ላይ ታላቅ ፍንዳታ ይኖራል። ልጆች ድሮ ምን ተብለው ያድጋሉ? ተባርከው ያድጋሉ። ዛሬ ግን ተረግመው ያድጋሉ። ኢትዮጵያ በሁለት ትከፈላለች በሚገርም ሁኔታ። ይህ በእኛ ዘመን የምናየው ነው። የአንበሶችንም ፊልም ያየሁት እዛ ውስጥ ነው። የእሳትን ባህሩንም ያየሁት እዛ ውስጥ ነው። ከነቢያት በኋላ ትንቢቶች የሉም፣ ያሉት መልእክቶች ናቸው። ሀገር ትጸዳለች ማለት ሰው ይጸዳል ማለት አይደለም። መልእክቶቹ ደግሞ የግድ ሰዓት ይወስናቸዋል። ሰዓታቸው ከ6 ሰዓት እስከ 9 ሰዓት ከሌሊቱ። ለምሳሌ 8 ከቅዱስ መንፈስ ጋርና ከርኩስ መንፈስ ጋር የመገናኘቱ ባህሪያት አሉት። አንድ ሰው ተስፋ ከሌለው ይሞታል። ከክርስቶስ ልደት በኋላ 1500 ላይ ኢትዮጵያ ቆማለች። ምስጋና የሚለው ነገር የመጣው ፈረንጆች ትውልዱ እንዳይባረክ አድርገው ቴንኪው የሚሉት ፍልስፍና ስላመጡ ነው። ሳይንቲስቶች መሬት መሰንጠቅ ይጀምራል ብለዋል። ሲሰነጠቅም ትዝ እያየሁት ነው የሚሰነጠቀው። አሜሪካኑ የመቅጣት አቅሙ ኃይሉም አለ። ሊቃውንቱ በጣም ጠቢቦችና አዋቂዎች ናቸው። ሚስጥሩን ደብቀውታል። ከመሬት መሰንጠቁ ጋራ የሚወጡ ብዙ ማዕድናት የተለያዩ ነገሮች አሉት። በኢትዮጵያ ላይ የተደረገው ፍንዳታ ከመሆኑ ከ1 ወር በፊት ነው እኔ ስለ ፍንዳታ ያስቀመጥኩት። ማርቆስን ሊቃውንቱ ቢናገሩ ይሻላል። ሊቃውንቱ ዝምታቸው በዝቷል። አይዶን ነው ፈርተው ይሁን እውነታን ላለማውጣት ሲሆን አላቅም። እነሱ ለራሳቸው ሲያሳምሩ ዲያስፖራ ነን ይላሉ አይደል? ስደተኞች ናቸው። እርስ በርስ ቀኝ እጅ ግራ እጅን እየመታ እንጂ የፈለገው ሀገር ብንሰ ከኢትዮጵያ ጋር ኢትዮጵያ ማሸነፋችን። መምህር እሱ ያሉት ነገር አንድም አልሆነ፣ ብዙ ነገሮች ሆነዋል። ኢትዮጵያ በታላቅ ከፍታ ላይ ያለችን ሀገር መሪዎች የታናሽነቷን እያሳዩብን ያለው። ምርጫው ይኖራል አይኖርም ባልናገረው ይሻላል። እዛ ውስጥ ሚስጥሩ ስላለ ነው። የዓለም ነባራዊ ሁኔታ ኢትዮጵያን ማንም ይሁን የፈለገው መንግስት ቢመጣ በራሱ ስርዓት አይመራት። ሰላም መምህር፣ እንዴት ቆዩ? እግዚአብሔር ምስጋና ይድረሰው። እንኳን ቆያችሁልኝ። እንግዲህ ኢንተርቪው ልናደርጎት ፈቃደኛ በመሆኑ በቅድሚያ ማመስገን እወዳለሁ። ለውይይታችን እየተሰላሰለ እንዲሄድ በቅድሚያ መጠየቅ የምፈልገው አንድ ጥያቄ አለ። እርስዎ በተደጋጋሚ ጊዜያቶች ውስጥ ትንቢቶችን እንደሚናገሩ ይታወቃል። እነኚህ ትንቢቶች ደግሞ እጅግ አስፈሪ፣ አስደንጋጭ፣ አስጨናቂዎች ናቸው። ለምንድን ነው ለህዝቡ ተስፋ ሊያደርግበት የሚችል ያልሆነበት ምክንያት? ጥሩ። በመጀመሪያ ደረጃ እግዚአብሔር አምላክ ለዚህ ቀንና ለዚህ ሰዓት ስላደረሰን ክብር ምስጋና ይድረሰው። እዛ ላይ 2 ነገሮች አሉ ከጥያቄው። እኔ ያልመሰከንም ፈቃደኛ ቢሆን እዚችን ሰዓት ለፈቀደልን እግዚአብሔር ይመስገነው ነው። ክብረት ይስጥልን። ትክክል ነገር ነው። ምስጋና የሚለው ነገር የመጣው ፈረንጆች ትውልዱ እንዳይባረክ አድርገው ቴንኪው የሚሉት ፍልስፍና ስላመጡ ነው። ድሮኛ ስናገለግል ስናደርግ እድሜን ይጨምርልህ፣ ትምህርትን ይግለጽልህ እንትን ይባላል። ዛሬ ቴንኪው ወይም አመሰግናለሁ፣ ባረክ ነው፣ ረገም ነው። ልጆች ድሮ ምን ተብለው ያድጋሉ? ተባርከው ያድጋሉ። ዛሬ ግን ተረግመው ያድጋሉ። ለምን? የእግዚአብሔርን ምስጋና ለሰው ስለሰጠ እዛ ጋር እንዲታረምልኝ በማለት ነው። እሱ ይታረምልኝ። ሁልጊዜ እግዚአብሔር ይስጥልን፣ ክብረት ይስጥልን የሚሉት ነገር ይለመድ። ሌላኛው ከነቢያት በኋላ ትንቢቶች የሉም፣ ያሉት መልእክቶች ናቸው።
ትንቢትና መልእክቶች ይለያያሉ። ትንቢት ማለት ለረጅም ጊዜ የሚቆይ ነው። ረጅም ጊዜ ምናልባት 100 ዓመታትም 1000 ዓመታትም ሊሆን ይችላል። ትንቢቶች ከ1000 ዓመታት በኋላ ዮሐንስ ራእይ እንግዲህ እንደው እንደ ዘመን አቆጣጠር ብንመጣው ወደ 8000 ዓመት ገደማ ያለውን ነው እያሳየ ያሉት። መልእክቶች ግን አጫጭር ናቸው። በዓመታት በ10 ዓመታት ሊሆን ይችላል፣ በ20 ዓመታት ሊሆን ይችላል፣ ወይም ደግሞ በወራትና በቀናት ሊሆን ይችላል። ስለዚህ ትንቢቶች ሳይሆኑ መልእክቶች ነው። አንድ መልእክተኛ ሲላክ መልእክቱን ለሚላከው ማድረስ ነው። እሱ ተላከ እንጂ እግዚአብሔር ስለሚያደርገው ቀንና ስለሚያደርገው ነገር ምንም አያውቅም። እንዲህ በል ተብሎ ሲባል እንዲህ ብሎ ሄዶ መልእክት ያስተላልፋል። ለምሳሌ ነቢዩ ዮናስ ወደ ነነዌ ሲላክ ህዝቡ ከምን እንዲጠፋ ነው? ከጥፋት እንዲጠፋ ሲያደርግ ያኔውኑ መልእክቱን ሰምተው የእግዚአብሔርን መልእክት ሰምተው የ3 ቀን ምን አደረጉ? ጾም አደረጉ። ያ መልእክት ነው። ለህዝቡ ምን በል ነው የተባለው? ንገር። አልናገርም ብሎ ነበረ። አልናገርም ብሎ ከእግዚአብሔር ይሸሻል። አንዳንዴ ተነግሮን አንዴ ይሄ ሊሆን አይችልም ብለን ስንል እግዚአብሔር ጎትቶ ይከተናል። በመልእክት ነው። ትንቢት የሚሉት ምናልባት ዘመነኞቹ ትንቢት ተናጋሪ ነን የሚሉ ፕሮቴስት የሚያደርጉ ሰዎች አሉ። በዚህ ዘመን በሙሉ ወንጌል ላይም ብናየው መልእክት ይልና መጨረሻ ላይ ራእዩ ከክርስቶስ ልደት በኋላ ዮሐንስ ያየውን ራእይ ነው ያስቀመጠው። ደረጃ በደረጃ ሲያስቀምጠው ዓለም ላይ ሊፈጠሩ የሚችሉትን ነገሮች ከኋላ ወደፊት አምጥቶ አሳይቶታል። እና የዮሐንስ ራእይ የሚያሳይበት አሁን ራእይ ነው። መልእክቶች አሁንም ሲባል መልእክቶች በተለያየ አይነት መልእክት ይላካል። በሰው ይላካል፣ በራእይ ይላካል፣ በመንገድ ላይ ሊላክ ይችላል መልእክቱ። ራእዩም ደግሞ በ3 ይከፈላል። አንደኛው ራእይ ቀጥታ ውለውን የምናየው ነው። ሁለተኛው ራእይ ናፕ ወስደን የምናየው ነው። ሶስተኛው ራእይ እልም ያለ እንቅልፍ ውስጥ ሆነን የምናያቸው ራእዮች ናቸው። እነኛ መልእክቶች ናቸው። ለመልእክቶቹ ደግሞ የግድ ሰዓት ይወስናቸዋል። ሰዓታቸው ከ6 ሰዓት እስከ 9 ሰዓት ነው ከሌሊቱ። እነኛን ነገር ስናይ ማረጋገጫ ብዙ ይኖራል እንደ ሰዎቹ። ስለዚህ አሁን ትንቢቶች የሚባሉት ነገሮች ይሰረዙልኝና መልእክት ቢባልልኝ ደስ ይለኛል። ሁለተኛው ክርስቶስን አንድ ጥያቄ ጠይቀውታል። ስለ መጪው ጊዜ ሲጠይቁት የመለሰላቸው ከአባት በስተቀር እኔም ብሆን አላውቀውም ነው የሚለው። መልእክተኛው ዳሩን እንጂ መሃሉን አያውቁም። ዳሩን ግን ብርሃን አድርጎ ሊያሳየው ይችላል። በዛ ውስጥ ነው መልእክተኛው የተላከውን አድማጩ በ2 ቀን በ3 ቀን አይደለም መጠበቅ ያለበት። በወራትም ላይሆን ይችላል፣ በዓመታትም ሊሆን ይችላል፣ ወይም በሳምንት ውስጥ ሊፈጸም ይችላል። ያ መልእክት ነው። ለሰው ብቻ የሚተላለፉት መልእክቶች በሰዎች ልኬት እንዳይሆኑ ደስ እፈራለሁ። በሰውኛ ልኬት የሰውኛ ልኬት ውስጣዊ ስሜት፣ ሀሳብና ፍላጎት የያዘ ነው። በዛ ጊዜ እኔ አሁን የሆነ ነገር ለማግኘት ሀሳቤ፣ ስሜቴ፣ ምኞቴ ተደምረው ያንን ነገር ሊሰጡኝ አይችሉም። ጊዜያቶች፣ የእግዚአብሔር ጊዜያቶች በእግዚአብሔር ቀመሮች ግን ይሆናሉ። ምን ይላል ዳዊት በመዝሙሩ? በእግዚአብሔር ደስ ይበልህ፣ የልብን መሻት ይሰጣል፣ ይከለክልሃል። ለምን? የምትጠፋበት ሲሆን ይከለክልሃል። ለምን? በራሱ ጊዜ አንተ ስትበስል
ያንን ነገር ሊያደርገው ይችላል እግዚአብሔር። አንተ ወጀብ ውስጥ ገብተህ ስትተራመስ፣ ወጀቡ ሲያነቃንቅ፣ የዛን ጊዜ ፍርሃት ይመጣና ከእግዚአብሔር መንገድ ሳት ስትል ያዳልጣል። ራእዮች በጣም የሚያስጨንቁ የሚያስፈሩ፣ የሰው ልጅ ልክ በቀጭኗ መንገድ ለመሄድ ግራና ቀኙ ገደል የሆነበት ነው። አሁን የሚያስፈሩና የሚያስጨንቁ የሚባለው ነገር እንትን ይበልልኝ፣ ይደምሰስልኝ። አንድ ሰው ተስፋ ከሌለው ይሞታል። ተስፋ ትሰጠዋለህ። ተስፋ ግን ዝም ብሎ አይደለም። እግዚአብሔር አምላክ አዳም በማጥፋቱ ለፍተህ ጥረህ ግረህ ብላ ነው ያለው። አየር ባየር የሆነ ነገር ምንም የለም። የሰው ልጅ መብላት ያለበት ለፍቶ ጥሮ ግሮ ነው። ዓለም እሱ ላይ ናት ወይ? አይደለችም። ስለዚህ በዓለም ላይ የሚደረጉ ነገሮች የሚያስፈሩ ናቸው። እጅግ የሚያስፈራ ነው። ዓለም ወዴት ትሄዳለች? እጅግ ወደሚያስፈራ ነገር። ዓለም ወዴት ትሄዳለች? እጅግ ወደሚያስጨንቅ ነገር። የሚያስፈሩ ነገሮች እየመጡ ነው። ሰው ከሚያስፈራው ነገር አንዱ የዕለት ምግብ ሊሆን ይችላል። መጠለያ ምናምን እነኚህ ይቅርልኝ። የዕለት ምግብ እንኳን እንዴት ይሆን ነገ በልቼ የሚውለው የሚባልበት ዘመን ውስጥ ገብተናል። ዓለም ያለችበት እያንዳንዱ ነገር የሚያስጨንቅ ነው። ማንን? ሰውን። በዕለት ዕለት ኑሮ የሚኖረው ህዝብ እየተጨነቀበት ነው። ምንድን ነው የሚያስጨንቀው? አንድ ሰው ቤተሰብ አለው። እንዲያውም እናት አባት ሊኖሩት ይችላሉ። ድሃ ዘመዶች ይኖሩታል። እነኛን ሰዎች ለመመገብ ወይም ለመስጠት ምን ይፈልጋል? ያለውን ነገር እያጣ ነው። ዛሬ የ20 ሺህ ብር ደሞዝተኛ እና ድሮ እኛ ስንመረቅ የነበረው 630 ብር እና 400 ምናምን ብር አንደላቆ ለሰውም ተርፈን እንኖርበታለን። ዛሬ ግን 20 ሺህ ብር አግኝቶ ሰውን ከራሱ አልፎ ለሰውን የሚረዳበት አይደለም። ለምን? ከ20 ሺህ ብር ውስጥ የቤት ኪራይ ብትና አድርገው ወስዶታል። ምግብ ምናምኑን በቸርነቱ። አሁን መልእክቴ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል የዳዊት መዝሙር። በቃ ህይወት ነው። ለኢትዮጵያ ሰዎች እግዚአብሔር ምግባቸውን ባይሰጣቸው የኢትዮጵያ ህዝብ በሙሉ አልቋል። ምንድን ነው የሚበላው? ጤፍ፣ ዘይት ከ900 ብር ራፒድሊ 2000 ምናምን ብር በጣም የሚከብር ነው። የሰውዬው ደሞዝ በ3 እጥፍ አድጓል። ለምሳሌ አንድ አስተማሪ ደሞዝ 10 ሺህ ብር ቢሆን 30 ሺህ ብር ገብቷል አስተማሪ ደሞዝ። እሱን ነው ማሰብ ያለብን። ብሩ በወደቀ ቁጥር የወደቀውን ያክል ከፍታ ሊኖረው ግድ ይላል። እንደ ኢኮኖሚክስ እንደሚባለው ሳይንስ አይደለም እኔ የማወራው መንፈሳዊነት ነው። ከመንፈሳዊነት አኳያ እግዚአብሔር የሰው ልጅ ያለ ምግብ ያለ ውሃ መኖር ይችላል። በስጋ በውሃና በምግብ አይደለም፣ በመንፈስም መኖር ይችላል። ምንም ነገር ሳይለወጥ ይኖራል። አንዷን ዳቦ ለአንድ ቀን እያደረገ በሳምንት በ7 ዳቦ በ7 ውሃ መኖር ይችላል። ኢትዮጵያ ተሰጥቶታል። ክብር ለሥላሴዎች። ስለዚህ ነው አሁን የሚያስፈሩ ነገሮች ሀፕን የሚያደርጉ ነገሮች ምንድን ነው የሚያስፈሩ ነገሮች የምንላቸው? ዓለም እስቲ ምን ሁኔታ ላይ ነበረ? ለምሳሌ ያሉን ጦርነት አላለቀም። አሁን እሱ አያስፈራም? የሚያስፈራው ለሀብታም እኮ አይደለም። የሚያስፈራው የሚያስጨንቀው ለማን ነው? ዝቅተኛ ቤተሰብ ላለው ነው። ስለዚህ የሚያስፈሩ የሚያስጨንቁ ሀፕን የማያደርጉ ነገሮች እግዚአብሔር የማይልከንም እኛም አንናገርም። ነገር ግን እዛ ጋር አንድ ስህተት አለ። መምህር እሱ ያሉት ነገር አንድም አልሆነ። ብዙ ነገሮች ሆነዋል። ብዙ ተንትኜ ልነግራቸው ከምችላቸው ነገሮች ብዙ ነገሮች አሉ። የሚያስፈራ የሚያስጨንቅ ነገር ብንል ብዙ ነገሮች አሉ። ምናልባት በኋላ ጥያቄ ውስጥ ታካትተዋለህ ብዬ ነው እየዘለልኩ ያለሁት እና ጥያቄ ውስጥ በምትንገባበት ጊዜ እነዚህ ነገሮች ማስቀመጥ እችላለሁ።
መልካም መምህር፣ እንግዲህ እኔ በጣም ከሚደንቁኝ ነገሮች አንዱ ይሄ 8ኛው ሺህ የሚባለው ሐሳብ እንግዲህ እኔም በእድሜ ከህፃንነቴ ጀምሮ ስለ 8ኛው ሺህ እየሰማሁ ነው ያደግኩት ማለት ይቻላል። እና በዚህ ትንቢት ውስጥ እያለፍን ነው ወይስ ገና ነው? የእርሱ አተያይ ዓለም ከክርስቶስ ልደት በፊት ስንት ነበረ? 5500 5500 ከክርስቶስ ልደት በኋላ 1500 ላይ ኢትዮጵያ ቆማለች። ያ ማለት 8ኛው ሺህ ገባ ማለት ነው። 7000 አለቀ። 1000 ሲሞላ 1000 አለቀ። 2000 ሲሞላ 2000 አለቀ። 3000 ሲሞላ 3000 አለቀ። 4000 ሲሞላ 4000 አለቀ። 5000 ሲሞላ 5000 አለቀ። 6000 ሲሞላ 6000 አለቀ። 7000 ሲሞላ 7000 አለቀ። አሁን ወደ ምን እየሄድን ነው? ወደ 8ኛው ሺህ ስንደምረው 5500 እና 1500 7000። ከዛ ጊዜ ጀምሮ ምን ሆኗል? 8ኛው ሺህ ገብቷል። ልብ የምንለው ነገር አለ እዛ ጋር ስንደምረው ሁለት ቁጥሮች 7000 ናቸው። ከክርስቶስ ልደትና እስከ 1500 ወይም 15ኛው ክፍለ ዘመን ሁለቱን ስንደምራቸው ከፊታቸው ያለው ቁጥር መንፈሳዊነትን ያዘለ 7 ቁጥር አለ። ልክ 1500 ላይ ስንገባ 6 ቁጥርን ይዞ ነው የመጣው። አንድ ሲደመር 5 6 ብዙ ሚስጥራት አሉት። የሰው ልጅ በስንተኛው ቀን የተፈጠረው? በ6ኛው ቀን በዕለተ ዓርብ ነው። ስለዚህ 8ኛው ሺህ የሚባለው ከዛ ወዲህ ነው። ኢትዮጵያ የጠፋችበት የለማችበት እያልኩ አይደለም፣ የጠፋችበት ከዛ በኋላ ያሉት ዓመታት ነው። ሰዎች ብዙዎች እንዲያውም ማናቸው ባላስታወቃቸው 8ኛው ሺህን አታሳየኝ ብለው ገና 8ኛው ሺህ ሊደርስ 1 ዓመት ሲቀራቸው የሞቱ ጻድቃሉ። እዛ ጋር ስሙት ፈልጉት እናገኙት። ምን ማለት ነው? 8ኛው ሺህ ስንል የመዓት መምጫ አይደለም። የዓለም ወጀቡ የበረከተበት ነው። ለ1000 ዓመት ዓለም አሁን 1000 ዓመት እስከሚሞላው ድረስ በተለይ ውስን የሆኑ ጊዜያቶች ካልሆኑ ዓለም በወጀብ ውስጥ፣ በቅራኔ ውስጥ፣ በጦርነት ውስጥ፣ በረሃብ ውስጥ፣ በችግር ውስጥ፣ በማዕበል ውስጥ እያለፈች ነው ያለችው። ከዛ በፊት በኢትዮጵያ ላይ ልብ በሉ ከ15ኛው ክፍለ ዘመን በፊት ጦርነቶች አይታወቁም። ከ15ኛው ክፍለ ዘመን በኋላ የጦርነት ማዕት የጦርነት ሀገር ነው የሆነችው። ሄዱና ምናልባት ብዙ የታሪክ ጸሐፊዎች የጻፉታል። እኛ የታሪክ ጸሐፊዎች ይቆዩልን፣ ቀኑና ዓመተ ምሕረቱ አይደለም። ግን 8ኛው ሺህ ገባ የሚባለው ከ7000 ቀጥሎ ወዴት እየተጓዝን ነው ያለ ነው? 7ን ጨረስን። 7000ዎች አለፈ አይደለ? አሁን እስከ 7ኛው ሺህ ስንተኛው ሺህ ነው የሚቀጥለው? 8ኛው ሺህ። ስለዚህ ነው 8ኛው ሺህ ስንል 8 ብዙ ነገሮች አሉት። ለምሳሌ 8 ከቅዱስ መንፈስ ጋርና ከርኩስ መንፈስ ጋር የመገናኘቱ ባህሪያት አሉት። ለምሳሌ 8 ቁጥር ይሉታል ሊቃውንቱ። 8 ቁጥር ከ8 የተወለዱ በ8 እንትናቸው የተባለ ወደዛ ውስጥ ልገባ አልፈልግም። ነገር ግን ይህ ቁጥር እጅግ የፈተና ነው። እጅግ የፈተና ስለዚህ ነው ኢትዮጵያ እጅግ ፈተና ውስጥ የገባችው። ያንን ለማለፍ ደግሞ የግድ ጾም፣ ጸሎት፣ ስግደት ያስፈልጋል። እዛ ጋር ግን ልብ በሉ ምንድን ነው ያልኩት? ጾም፣ ጸሎት፣ ስግደት ስንል እነኚህ ነገሮች ከስጋዊ ፍላጎት ጋር፣ ከምኞት ጋራ፣ ከሀሳብ ጋራ መያያዝ የለባቸው። እነኚህ ከተያያዙ ዓለም ውስጥ ገብተን በዓለም ዙሪያ እንሽከረከራለን። ጾም፣ ጸሎት፣ ስግደት ሲባል ዝም ብሎ
ስለተጾመ ቤተክርስቲያን ሲሄዱ ነጭ ስለተለበሰ አይደለም። እግዚአብሔር ምንድን ነው የሚለው? ልባችሁን እንጂ ልብሳችሁን አትቀደዱልኝ። ልብሳችን አይደለም እኮ ቤተክርስቲያን የሚሄደው ጻዳ ስለሆነን አይደለም። እግዚአብሔር ንጹህ ነገር አይፈልግም ማለት አይደለም። ንጹህ ነገር ከሁሉም ነገር የሚፈልገው የልብ ንጽህና ነው። ስለዚህ ነው 8ኛው ሺህ ሲገባ ከገባ ጀምሮ ኢትዮጵያ ጦርነት ሀዱ የሚባለው በ1519 ጀምሮ ነው። ይህንን ለአንባቢዎቹ ልተውላቸው። በኢትዮጵያ የተደረገው ጦርነት ከዛ በኋላ ነው በጦርነት በቃ ጦርነት ውስጥ የገባችው እና ጦርነት የሚለውን ቁጥር 4 ነው፣ የ8 ግማሽ ነው። ስንቆጥረው 4 ነው አይደል? ጦርነት 4 እና 8 ከባዶች ናቸው። እንግዲህ የቁጥር ነገር አጋጣሚ ተነስቷል። እርስዎ ደግሞ መምህር በንግግሩ መሀል ደጋግመው 24 ቁጥርን ይጠቅሳሉ። ይሄ 24 ቁጥር ምንድን ነው ሚስጥሩ? 24 ቁጥር ብዙ ጊዜ ምናልባት ከኔ ጋር ባላያይዘው ከኢትዮጵያ ጋር ላያይዘው ከኔ ጋር ብዙ ነገር ስለሆነ ነው። ብዙ ነገር እንዲያው ደብዳቤዎችን ብታዩት ሳስቃለሁ። 24 እንደዚህ ሆነ፣ 24 እንደዚህ ሆነ፣ 24 እንደዚህ ሆነ፣ 24 እንደዚህ ሆነ። አሁንም በ24 መውጫ ተይዞ እስር ቤት ገብቻለሁ። ለምን አልልም። እነሱ ቀኑን ፈልገውት አይደለም፣ ማዘዣ ያወጡት ግን በ24 ነው። ለምን ብዬ አልልም። ለምን አውቀዋለሁ። ሚስጥሩን ስለማውቀው አይገርመኝም። በ24ም ኃይል ማድረጉ ትልቁ ብቃት አለ። እግዚአብሔር ክብር ምስጋና ይድረሰው። ኃይል አደርጋለሁ ስል በራሴ ሳይሆን በእግዚአብሔር ነው። በእግዚአብሔር ኃይል ማድረግ ይችላል የሰው ልጅ። እምነቱ ጎላዋይነት ሳይሆን የሰናፍጭ ቅንጣት ታክል ስላለው 24 እንዲያውም የሚገርመኝ ከ24 ጋር የተያዘ ወደ ኢትዮጵያ ለመጣ ነው። በጥቂቱ ጠቅላይ ሚኒስትሩ ስልጣን የያዙት በ24 ነው፣ መጋቢት 24። የሰሜን ጦርነት የተጀመረው ጥቅምት ነው፣ ህዳር 24። ኢኖቬሽን የተመረቀው በ24 ነው። የሳይንስ ምናምን የተመረቀው በ24 ነው። ዘንድሮ ምርጫ ግንቦት 24 ነው። ኢትዮጵያ የሐዋርያት ጾም የሚጀምረውም በ24 ነው። 24 ብዙ ነገሮች አሉ። ለምን አልለውም። ብዙ ጊዜ ከእግዚአብሔር ጋር የሚያያዝባቸውና ነገሮች አሉ። 24 ህይወት ኦክሲጅን አይደል? ያለ ኦክሲጅን መኖር አይችልም። ኦክሲጅን የምንለው በእንትኑ በሳይንሱ 8 ኤሌክትሮን፣ 8 ፕሮቶን፣ 8 ኒውትሮን አለው። ስንደምራቸው ስንት ናቸው? 24። የዶክተር ሮዳስ 888 የሚለው አለ። አንቧል አይደለም። ማንበብ ወደ ውስጥ ገብቶ ከመንፈሳዊና ከአእምሮዊ ብቃት ጋር ሲያያዝ ነው። ዝም ብሎ ፊልም አይተን ረሳ ነው። ፊልሙን ሲጨርስ ፊልሙን አላየነውም። የፊልሙ ውስጥ ሊገቡ የሚችሉ ነገሮች ውስጥ ወደ አእምሯችን ስንገባ የአእምሯችን ስፋት እየጨመረ ይመጣል። ስለዚህ በእኛ 24ቱ ካህናተ ሰማይ አሉ። አንድ ቀን 24 ሰዓት ነው። እንግዲህ 24 ከብዙ ነገሮች ጋር ይያዛል። እኔ ጋር አተውት በ24 ውስጥ የተዋጥኩ መስላለሁ። ስለዚህ ነው 24 ብዬ የምለው። 24 ባስቀምጣቸው 6 ይሰጣሉ። 666 ምንድን ነው የሚቆጥር ነው ይሉታል። ምንድን ነው የሚሉት? 666 የአውሬ ቁጥር ግን የሰው ቁጥር ነው። ሰው መሆኑን አውሬ የሚባለውን ነገር ሰው መሆኑን ለማስቀመጥ ነው። ደግነቱ ሊቃውንቱ በጣም ጠቢቦችና አዋቂዎች ናቸው። ሚስጥሩን ደብቀውታል።
ሰዎች የማያውቁትን ምስጢር የእግዚአብሔር መልእክተኞች ግን ከሳይንስ ውጪ ያውቁታል። ምንን አይመረኮዙም? ሳይንስን አይመረኮዙም። እነሱ ከሳይንስ ውጪ የሚያስቀምጧቸው ነገሮች ምን ይሆናሉ? እውነታ። ሂሳብ አስተማሪ ነበርኩ። ሎጂክን ሳስተምር ከፕሮሚስስ ተነስቼ ሪዝን አውት አደረግና ኮንክሉድ አደረገዋለሁ። መንፈሳዊ ሰው ፕሪሚስስም የለውም ኮንክሉዥንም የለውም። እይታውን ማስቀመጥ ነው። የማድረግና የመሆንና ያለመሆን የጊዜ ጉዳዮች ናቸው እንጂ ያለመፈጸም አይደለም። የጊዜ ጉዳዮች ነው። የእግዚአብሔርን ጊዜ መልእክተኛውም ቢሆን ትንቢተኛውም ቢሆን አያውቁትም። በእግዚአብሔር ጊዜ ነው የሚሆነው። እንግዲህ 24 ከዛ ጋር ነው የተያዘ። ጠቅልል ባጭሩ ለማስቀመጥ እንጂ ብዙ ነገር ልንዘረዝር እንችላለን። መልካም። እስቲ ወደ ዘመናት ልግባና ጥቂት ሀሳብ እንዲሰጡ ያህል ነው። አሁን ያለንበት ዘመነ ማርቆስ ነው። እርሶ ዘመነ ማርቆስን ሽግግር ነው የሚሉት እና በዛ አንድ ፕሮግራሙ ላይ የቀይ መንታ ምላሱ ቀንዳሙ ዘንዶና የአንበሳው ፍልሚያና የመሬት መሰንጠቅን ያነሳሉ። በዚህ ላይ የመሬት መሰንጠቁን ቀጥለን እናየዋለን። በዚህ የዘመን ሽግግር ላይ ሀሳቦትን ጥቂት እንዲሉና በዚህ የቀይ መንታ ምላስ ቀንዳሙ ዘንዶ እና የአንበሳውን ፍልሚያ በተመለከተ ጠቅለል ባለ መልኩ ጥቂት ቢያወጉኝ። ቅብብል ስንል እኔ ላንተ ላቀብል ነው። ሽግግር ከሆነ ደግሞ ከአንዱ ወደ አንዱ መሸጋገር ማለት ነው። ስለዚህ በዮሐንስና በማቴዎስ መካከል የተደረገው ቅብብል ነው። በማቴዎስና በማርቆስ የተደረገው ሽግግር ነው። ሽግግሩን ደግሞ የዓለም ክንውኖች ቀድሞ የሆኑ ናቸው። ቀድሞ የሆኑ ያሉ ናቸው። አሁን ሽግግር አለ። ወዴት ነው የምንሸጋገረው? ለእግዚአብሔር እንስጠው። ሽግግር መሆኑን ግን ህዝቡ እንደዚሁ መሀሉን ሲያውቅ ዳሩ ይቀመጥለት። ከየት ወዴት እንሸጋገራለን? አምላከ እግዚአብሔር ፍቃዱ ይሁን። ማን? አምላከ እግዚአብሔር ፍቃዱ ይሁን። ግን ከቅብብል አሁን ወደ ሽግግር እንገባለን። ምናልባት የዘመን መጀመሪያ ማቴዎስ ነው። ከማቴዎስ ማን የሚገባው? የዘመን ከማቴዎስ ማርቆስ፣ ሉቃስ፣ ዮሐንስ። ዮሐንስ ለማናቀበለ ለማቴዎስ፣ ማቴዎስ ለማርቆስ ሲያቀብል ስንተኛው ዓመት ማለት ነው? 3ኛው ዓመት ማለት ነው። 3 ደግሞ ከኢተርኒቲ እና ከሳክሬት ኦፍ ዘ ወርልድ ከዓለም ምስጢራት ጋር የተያያዘ ነው። ማርቆስን ሊቃውንቱ ቢናገሩ ይሻላል። ሊቃውንቱ ዝምታቸው በዝቷል። አይ ዶንት ኖ ፈርተው ይሁን እውነታን ላለማውጣት ሲሆን አላቅም። ዝምታቸው በዝቷል። ኃይል አድርጉ ከእግዚአብሔር ፍቃድ ይውጡ እያልኩ አይደለም። ፍቃድ እግዚአብሔር ይሁንና ከፍቃድ እግዚአብሔር መውጣት ሁለቱ ይለያያሉ። ኃይል ማድረግ ሌላ ነው። ፍቃድ እግዚአብሔር ይሁን ማለትና በፍቃድ እግዚአብሔር መኖር ግን ትልቅ ነገር ነው። ፍቃድ እግዚአብሔር ሲሆን ፍቃዱ ይሆናል። ፍቃደ ሰው ሲሆን ፍቃደ ሰው ይሆናል። ፍቃደ ሰው ደግሞ ቅድም ተናግሬዋለሁ። ስሜት፣ ፍላጎት፣ ምኞት አለበት። ስሜቱ አለ፣ ፍላጎቱ አለ፣ ምኞቱ አለ። የሰው ልጅ በዚህ በሚገባበት ጊዜ ከማን ይርቃል ማለት ነው? ከእግዚአብሔራዊ መንገድ ይርቃል። እኔ ተአምር ስላሰራው እንዲህ አደረግኩ ብዬ አልናገርም። ያንን ያደረገው እግዚአብሔር ነው። እግዚአብሔር እኔን ምን አደረገኝ? አድራጊ አደረገኝ። አድራጊ ባያደርገኝ ያንን ነገር አላደርገውም። ምናልባት ሄዳችሁ ልታዩ ትችላላችሁ፣ ልጠይቁ ትችላላችሁ። አንድ ልጅ እውነት ነው እያወራ ያለሁት። አንድ ልጅ የታሰርኩበት ቦታ እንደዚህ ሆኗል። ካሪክ ሆኖ የሰበረ መኪና ነው እንደዚህ የሚለው እና
በባንዴጅ ነው የተጠቀለለው። ማስተካከያ ደረቅ ነገር አለ። ብዙ ብር አውጥቷል። እባክዎትን እስቲ ጀርባዬን ይሹልኛል። እንደዚህ ነው ስስ ያደረኩት። ምን ይውጣ ምን አይውጣ የሚያውቀው እግዚአብሔር ነው። ኢሚዲየትሊ ግን ልጁ እንደ ፌንጣ ዘለለ። ምን ሲሆን ህመሙ ሲለቀው ፑሻፕ ተሰራ፣ ወጣ ወረደ፣ ተመለሰ። እጁን እንደዚህ ያደረገ ከጀርቡ ልባና በፊት ሁለቱም እጆቹ ይህን አይደርስም ሽማግሌ ስለሆንኩ እና አደረገ። ዋይ እግዚአብሔር ነው ያደረገው። እኔ እንድገባ የፈቀደበት ምክንያት የእግዚአብሔር ፍቃዱ ነው። እዛ ጋ ነው ትልቁ ነገር። ምኞት መነሻዬ ስሜት ፍላጎትና ምኞት አይደለም። እዛ ጋ እኔ በመገረም በእግዚአብሔር ስራ በመገረም ውስጥ ነበርኩኝ። ለማንኛውም ያንን ይመስላል። ብዙ ጊዜ እርስዎ ያስተላለፏቸው መልእክቶች ተፈጻሚ ሆነው በጋር ታይተዋል። እንግዲህ የመንግስታት የዘመን ፍጻሜ እና የአንበሳውን ፍልሚያዎችን ማየት እንችላለን። እንዲሁም ደግሞ የእሳተ ገሞራን ፍንዳታ እርስዎ ቀደም ብለው አውቀውት ገልጸውታል እና ይህ መልእክት ከየት ነው የመጣው? የአንበሳ እሳት ብዙ ጊዜ ቅድም ተናግሬያለሁ። እኔ ቅዱስ ነኝ ጻድቅ ነኝ አላለሁ። ዳዊት ምን ይላል? እኔ ጭንጋፍና ኃጢአተኛ ነኝ። ለምን? ስሜት፣ ፍላጎት፣ ምኞት የሚሉት ነገሮች ይተበትሙኝና እንደገና እነሱን ይበጣጥስና እነሱ ውስጥ ተመልሼ እገባለሁ። ዓለም እንደዛ ነው የምትፈልገው። እኔ አሁን እነኚህ ሁሉ መልእክቶች የአንበሳውን ፍልሚያ እግዚአብሔር በሚያውቀው እግዚአብሔር ምስክር አይሆኑ አይመጣም እንጂ የዓለም እውነታው ያሳያታል። እውነታውን ነው የማየው። ቅድም በሶስት መልእክቶች ይተላለፋሉ ብያለሁ። በሰው በራእይ በህልም። ህልም ምንድነው? በራእይ የምንለው ሶስተኛው ሰው በሰው ይተላለፋል። ምክንያት ሆኖ በሰው በተፈጥሮና በራእይ ይታያል። በሰው ስል ድንገት አንዱ መጥቶ እኔ ይሁን አይሁን እያልኩ ስጨነቅ እንዲህ ብሎ ተናግሮ ወይም የሆነ ታሪክ አውርቶ ሊያልፍ ይችላል እላለሁ። ሁለተኛው ራእይን በሶስት መልኩ አያቸዋለሁ። ክብር ለሥላሴዎች ይሁን። ቅዱሶኛ አይደለም፣ መመጻደቅም አይደለም፣ ትንቢተኛም አይደለም፣ ጻድቅም አይደለም። እኔ ጭንጋፍ ኃጢአተኛ ነኝ። እግዚአብሔር ግን በኃጢአተኛውም ያስተላልፋል። እሱን እግዚአብሔርን ብንጠይቀው ይሻላል። እና የአንበሶችንም ፊልም ያየሁት እዛ ውስጥ ነው። የእሳትን ባህርንም ያየሁት እዛ ውስጥ ነው። ባሳለፍኩት ዝም ብሎ ራእይ የለም። ዝም ብሎ ራእይ የለም። እግዚአብሔር የተፈተነ ልባችንን በእሳት ወርቅ በምን ይፈተናል? በእሳት የተፈተነ ልባችንን የራሳችንን ስሜት አይቶ የሚሰጠው እግዚአብሔር አይሳሳትም። አንተ እኔ ልለምን እችላለሁ። ብዙ ማድረግ ስችል ለምን አለው። ለምሳሌ ለዋስትና ብር ያስፈልገኝ ነበረ። አንድ ቦታ ላይ ለዋስትና ብር ሲያስፈልገው ጠበቃ ዋሰውን አያውቅም። ጓደኞች ያሉኝ መልእክት እንዲደርሳቸው ሳደርግ አይ እሱ በነፃ በጠበቃ ዋስ ይወጣል ብለዋል። ከሌላ ጓደኛዬ ጋር ተጣላሁ። እግዚአብሔር ስገባ ምክንያት ነበረው፣ ስወጣ ምክንያት ነበረው። ስገባ ላስተላልፍ የሚችለው መልእክት ነበረው፣ ስወጣ ምክንያት ነበረው። እንዳይ የሚፈልገው ነገር አሁን እዛ ጋር የመልእክት የአንበሳውም የእሳት ባህርን በሚገርም ሁኔታ ነው። ኢትዮጵያ በሁለት ትከፈላለች በሚገርም ሁኔታ። ይህ በእኛ ዘመን የምናየው ነው። እና የአንበሶችን ፍልሚያ ያየሁት እዛ ውስጥ ነው። አሁን ቀዩ ዘንዶ መኖሩንም አላውቅም። እግዚአብሔር በሚያውቀው ቀዩ ዘንዶ ብዬ ስነብ እንደ አለ እኮ ብሎ እንዲያውም
ቴምብሌኑ ላይ ልጁ ነው የላከልኝ። እኔ ያየሁትን ዘንዶ ስራልኝ ስለ ራሱን ዘንዶ ላከልኝ። ደነገጥኩኝ። ልጁ አለ መምህር ነው፣ የአይቲ ባለሙያ ስለሆነ ነው። የእሳት ባህሩንም አይቼዋለሁ። የአንበሶቹ ፊልሚያ ሲባል አንበሶቹ ብዙ ናቸው። በሀገራችን 2 አንበሶች ሊኖር ይችላሉ። በዓለም ላይ ደግሞ አንበሶች አሉ፣ 7 አንበሶች አሉ በዓለም ላይ። እነኚህ ትናንሾቹ የአንበሳ ግልገሎቹን አይደለም ያልኩት፣ 7 አንበሶች አሉ። ራሳቸውን ምን ያደረገው አንበሳ ያደረጉ እውነተኞች አንበሶች አሉ። እውነተኛ አንበሳ ያለው ኢትዮጵያ ውስጥ ነው። የታሰረ አንበሳ አላልኩኝም፣ የተፈታም አንበሳ አላልኩም። እውነተኛ አንበሳ ነው። አንበሳ ብዙ ባህሪያት አሉት። ልብ ብላችሁ እንደሆነ አንበሳ ካልገደለ አይበላም። አንበሳ ሲሮጥ ይሉት እጆቹ እንዲህ ነው የሚሉት። እጅ ናቸው የፊት እግሮቹ። ሲገልም አቅፎ ነው የሚገለው። የሚገርመው ነገር እና ብዙ ምስጢራት አለው። በኢትዮጵያ ደግሞ ብዙ ነገር ነው። ስለዚህ አንበሶቹና የእሳት ባህሩ ያየሁት ነገር ነው። ያየሁት ስለሆነ ደግሞ እግዚአብሔር ስለማይዋሽ እንድናገርም ሲፈቅድልኝ ውሸት እንዲሆን አድርጎ አይደለም። አይተነዋል። አዎ፣ እዛ ላይ ግን አንድ ነገር አለ። አንበሳው የተጨመላለቀውን ቀይ ዘንዶ ነው። መጨመላለቅ ማለት ልብ በሉ በጣም አስቀያሚ ነው። አንድ ሰው ተጨመላለቀ ስንል በብዙ መልኩ ነው። በኃጢአት ልንጨማለቅ እንችላለን። በግፍ ልንጨማለቅ እንችላለን። በበደል ልንጨማለቅ እንችላለን። እዚህ ውስጥ የተካተቱት ነገሮች ከዘንዶ ጋር የተያያዙ ናቸው። እነሱን ግን የሚደመስስልን አንድ ኃይል እግዚአብሔር ከኋላችን አለ ማለት ነው። አንበሳውን ስናየው እና ምስጢሩ ብዙ ነው። ለሊቃውንቱ ተውላቸው ይሻላል። መልካም። እንግዲህ የዚህ የስምጥ ሸለቆን ተከትሎ የመሬት መሰንጠቁን ያየን እንደሆነ እንደው እግረ መንገዴን ድፍረት አይሆንብኝና እርስዎ የሂሳብ ባለሙያም የሎጂክ መምህርም እንደመሆኑ ምናልባት እነኛ አንዳንድ መልእክቶቹ ከሎጂክ ጋር እያያዙ ይሆን? አንድ ነገር አለ። ሳይንቲስቶች መሬት መሰንጠቅ ይጀምራል ብለዋል። ሲሰነጠቅም ትዝ እያየሁት ነው የሚሰነጠቀው። ቅድም ራእይ ብያለሁ። ራእይ አያለው ማለት አይደለም፣ ይቀመጥልኝ ብቻ። አንዳንድ ጊዜ መታበይ እንዳይሆንብኝ ይፈራለሁ። እዛ ላይ ግን አንድ እውነት አለ። በኢትዮጵያ ላይ የተደረገው ፍንዳታ ከመሆኑ ከአንድ ወር በፊት ነው እኔ ስለ ፍንዳታ ያስቀመጥኩት። ጥቅምት 5 ይሁን 11 ባስተላለፍኩት መልእክት ላይ በኢትዮጵያ ላይ ታላቅ ፍንዳታ ይኖራል። ምክንያቱም በምን ይፈንዳ፣ እንዴት ይፈንዳ፣ እግዚአብሔር ምኑን አይናገርም፣ የመሃሉን አይናገርም። ልክ ከተላለፈ ወዲያ እንፈራለን። መልእክተኞች ይፈራሉ። ለምን ባይሆንስ? ህዝቡን ለምን ወደ መሰናከል እንወስደዋለን? ያ ጥቅምት 5 እና ጥቅምት 11 ወደ ፈረንጆች አቆጣጠር ስትቀይሩት ልክ ኖቬምበር ህዳር 23 ነው። ለ24 ማንጊያ አሁን ደግሞ ወደ 24 ለመጣ ነው፣ ወደ ፈረንጆች 24 ምን ይሆን የተደረገው? ኤርታሌ ላይ የፈነዳው በዛ ቀን ነው። እናንተ ሄዱና ቼክ አብራችሁ አያይዙት። እኔ ጥቅምት ያስተላለፍኩበት ቀን አለ እዛ ጋር የሆነው ግን ከአንድ አሁን ሳይንቲስቶች ማይሙት ይህንን ቢያውቁ የዓለም ሳይንቲስቶች ተደርድረው እዛ ይቆመጡ ነበር ለመቅረጽ። ነገር ግን አንድ ኢትዮጵያዊ ድሃ ምስኪን የሆነ ሰው ነው ያንን የተናገረው። ሲናገር ግን ያዳምጠው ሰው 6,000 አይሞላም ወይ 7,000። ዓለም ግን ተፈነዳ ሲባል በሚሊዮን የሚቆጠር እይታ ነው ያዳመጠው። ለምን አለለም? የተመረጡ የተጠሩ ብዙዎች፣ የተመረጡ ጥቂቶች ናቸው። ማየት የሚፈልግ አይቷል። ይሄ ሀፕን አደረገ። እሱ ብቻ አይደለም፣ እዛ ጋር ተያይዞ
የመሬት መደርመስና መሸንቆር ይላል እዛው መልእክት ላይ። መሬት ተደርምሷል፣ መሬት ተሸንቁሯል። መሬት ተደርምሶ ደቡብ ላይ ገብተዋል። እሱም በዛ ጊዜ ነው መሸንቆር። አዎ የተሸነቆረ ነው። እንዲያውም አሁን ትላንት አንዷ ስትደውልልኝ እንዴ የግሪክ ጋዜጦች እኮ በሙሉ ስለ አፍሪካ መሰንጠቅ እያወሩ ነው አለች። እናንተም እያወራችሁት ነው አሉ ሊቃውንቱ በተጻፈላቸው መሰረት እንዲህ ይሆናል ብሎ ሊናገሩ ይችላሉ። ዘመኑንና ጊዜውን ግን በትክክል አያውቁት። የሚያውቀው ማን ነው? እግዚአብሔር ነው። ግን ስለመሆኑ ለሚልካቸው መልእክተኞች ያልኩ ነው፣ ሐሰተኞች እንዳይሆኑ፣ ውሸታሞች እንዳይሆኑ አንዱን ለማስረጃነት ያሳያቸዋል። ዝርዝሩን አይደለም። እዛ ውስጥ ብዙ መልእክቶች አሉ። ከመልእክቶቹ ውስጥ ግን ሰው ከእውነተኛው መንገድ እንዳይወጣ ያሳያል። መሬት ፍንዳታ እንዴ ከባድ ነገር ነው። አንድ ሰው ቀድሞ ከአንድ ወር ባይፈነዳስ ኖሮ ሰዎች ምን ይላሉ? ባይሸነቆርስ ኖሮ ሰዎች ምን ይላሉ? እንግዲህ ያ መሸንቆር የስምጥ ሸለቆ መሸንቆር ጥሩ መጥፎ፣ ጥሩነቱ ለኢትዮጵያ ብዙ ታላላቅ ነገሮችን ያመጣል። ጊዜ ይብል እንዲህ ነው ብዬ ለተማሩ ሰዎች ማስረዳት አይቻልም። ስንማር የምናስቀድመው ሳይንስ ነው። ሁለተኛ ሂውመን ቢንግ ነው። ሶስተኛ ሰው ነው። የራስ የቤተሰብ ሂውመን ቢንግ እዛ ጋር ሳይንስ አለ ቀዳሚው። ሶስተኛው መንፈሳዊነት። አንደኛው ሳይንስ አለ፣ ሌላው ሰዎች አሉ፣ ሶስተኛው መንፈሳዊነት አለ። የሚቀድመው ሳይንስ፣ ቀጥሎ ሰው፣ መንፈሳዊነት ሶስተኛ ነው። መንፈሳዊነት አንደኛ ነው፣ ሁለተኛ ሰው ነው፣ ሶስተኛ ነው ሳይንስ። ይህ ቅደም ተከተል ግን በሊቃውንቱ ተዘርዝሮ አልተቀመጠም። ሳይንስ የዓለም ሊቃውንቶች ብዙ መሳሪያና ሪሰርች አላቸው አይደለ? ለምን መፈንዳቱን ቀድሞ አላወቁት? ቀድሞ አላወቁትም። የዓለም ሳይንቲስቶች መፈንዳቱን ቀድሞ ቢያውቁ ነበረ። አውቀውም መጥተው ኢትዮጵያ እንድትገን ስለማይፈልጉ ጸጥ ነው ያሉት። አሁን ኢትዮጵያ ውስጥ ያለውን ሁኔታ አያውቁትም፣ ማወቅም አይፈቀድላቸውም። አሁን አንዳንዴ እርስ በርስ ቀኝ እጅ ግራ እጅን እየመታ እንጂ የፈለገው ሀገር ብነሳ ከኢትዮጵያ ጋር ኢትዮጵያ ማሸነፍ አይችልም። ግራ እጅ ቀኝ እጅ ግራ እጅን እየመታ እንጂ። ይህ ደግሞ የፖለቲከኞች የፖለቲካ ጉዞ ነው እና ያንን ይመስላል። መምህር እንግዲህ የመሬት መሰንጠቁ ኢትዮጵያን ለሁለት እንደሚከፍላት ይጠበቃል። ምን ጥቅምና ጉዳት ሊኖረው ይችላል ብለው ያስባሉ? አንድ ሁለተኛ፣ ይህን የስንጥቃት በተመለከተ ሳይንሱ ከብዙ እጅግ ብዙ ዓመታት በኋላ ነው እውን ይሆናል እያለ ያለውና እስኪ እውነታው ምንድን ነው በእርሶ በኩል? ጥቅምና ጉዳቱ ኢትዮጵያ በታላቅ ከፍታ ላይ ያለች ሀገር ናት። አሁንም ይሰመረልኝ። ኢትዮጵያ በታላቅ ከፍታ ላይ ያለችን ሀገር መሪዎች የታናሽነቷን እያሳዩብን ያለው። ኢትዮጵያ ትልቅ መሆኗን ከመሬት መሰንጠቁ ጋር አብረን እናያይዟለን። የመሬት መሰንጠቁ ለኢትዮጵያ ብዙ ታላላቅ ነገሮች ምንድን ነው ወደ ምናምን አይደለም። ከመሬት መሰንጠቁ ጋራ የሚወጡ ብዙ ማዕድናትና የተለያዩ ነገሮች አሉት። ጊዜው ቢደርስ ይሻላል። ይህ ማለት ለኢትዮጵያ ታላቅነት ትልቁ ምዕራፍና ትልቁ ሁኔታ ነው። ትልቁ ምዕራፍ ኢትዮጵያ ከትንሹ ምዕራፍ ወደ ከፍታው ምዕራፍ የምትሸጋገረው በዚህ ጊዜ ቢሆንም እየተሸጋገረች ነን ብንልም የዛኛው ግን ቅጽበታዊ ለውጦች ናቸው። ዓለም የሚደነቅባቸው ብዙ ነገሮች ይሆናሉ።
የሚገርመው ሳይንሱ አሁን ድንግርግር ብሎታል። ሳይንስ ሲደነጋገር ሰምታችሁ ታውቃላችሁ? ሳይንስ ድንግርግር እያለው ነው። ድንግርግር ያለው እሱ የጠበቀውና ያስቀመጠው አመት የትየለሌ ነው። ኦልሬዲ በእኛ ጊዜ የምናየው ነገር ነው። ይሄንንም የማያቸውን ነገሮች በሙሉ በጊዜዎች ነው የማያቸው። ለምሳሌ ሰሜኑ ጦርነት ከመነሳቱ ቀደም ብያይቼ ነው ሰሜን ጦርነት ይነሳል ብዬ ያስቀመጥኩት። እንግዲህ ሰሜን ጦርነት ግምታዊ ነው ሊሉ ይችላሉ ሰዎች፣ ሀሳባዊ ነው ሊሉ ይችላሉ፣ በሁለቱ መካከል ባለው ሁኔታ ነው ሊሉ ይችላሉ። ግን አይደለም። ይህንም የመሬት መሰንጠቅ ቀድሜ ስላየሁት ነው ኦልሬዲ እውን ይሆናል የምንለው። ብዙ ዓመታት ሳይሆን ብዙ ሺህ ዓመታትን ሳይሆን ዓመታትን ላይሆን ይችላል፣ ወራቶችም ሊሆን ይችላሉ። የእግዚአብሔርን ጊዜ ለእግዚአብሔር ልተውለት፣ እግዚአብሔር ነው ክንውኑና። ግን አንዳንዴ ሰዎች እንዲሰናከሉ የማልፈልገው ነገር የለም። ስለ አረብ እምሬት ተናግሬ ኮመንቱ ላይ ታዩታለች። አረብ እምሬት ምን ሆነች ብሎ ያሉና የተናገሩ ሰዎች አሉ። አረብ እምሬት በወቅቱ ላይ ስናገር ምንም አልሆነችም። እኔ ከተናገርኩ ወዲያ ትሆናለች፣ ወደፊትም ትሆናለች። እኛ ስለ ሰው ሀገር ምን አገባን? ስለመሆኑ ሀገር ስንናገር እነሱ እንዲያውኑ እነሱ እንዲከተሉን ሳይሆን የዓለምን እውነታ ነው ያስቀመጥ ነው። ሳይንስ ምንድን ነው ይላል? እውነታ ነው ይላል። ከዛ አኳያ ቢታይልኝ ደስ ይለኛል። ስለዚህ ብዙ ዓመታትን ሳይሆን ጥቂት እንዲያውም ወራትም ሊሆን ይችላል። እሱን ለእግዚአብሔር እንተውለት። ጥቅሙ ግን የትየለሌ ነው፣ በስፍር የማይለካ ነው። የእግዚአብሔር ስጦታ በስፍር ይለካል እንዴ? አይለካም። እዛም ላይ ግን ጥፋቱም የዛን ያክል ስለሚጠፋው ነገር እነሱ እግዚኦ እንበል ነው። እሺ ሁለት ጥያቄ ላቅርብና ውይይታችንን እናጠቃልላለን። እንግዲህ አሁን በዚህ የመጨረሻ ዘመን ላይ እንደመገኘታችን የሀገራችን የወደፊት እጣ ፋንታ ምን ሊሆን ይችላል ብሎ ይገስባሉ? ቅድም ስለ 2023 እና ስለ 2034 አውርቻለሁ። 2023 ኢትዮጵያ ምናልባት እነኚህ ስደተኞች እነሱ ለራሳቸው ሲያሳምሩ ዲያስፖራ ነን ይላሉ አይደል? ስደተኞች ናቸው። ወይም የገዋን ባለማረጎች ባለማረጎችና ስደተኞች የገዋን ባለማረጎችና ስደተኞች ሁልጊዜ ኢትዮጵያን ከዓለም ነባራዊ ሁኔታ ጋር ያያይዟታል። ኢትዮጵያ ከዓለም ነባራዊ ሁኔታ ፍጹም አትገናኝም። የዓለም ነባራዊ ሁኔታ ኢትዮጵያን ማንም ይሁን የፈለገው መንግስት ቢመጣ በራሱ ስርዓት አይመራት። በማወቅም ሆነ ባለማወቅ ሊያደርግ የሚፈልገው ነገር እግዚአብሔራዊ እጆች ያሉበት ነው ከጥፋት በስተቀር። ጥፋቶች የእግዚአብሔር አይደሉም። ክንውኖቹ ግን አንዳንድ ክንውኖች የእግዚአብሔራዊ ክንውኖች ናቸው። አንድ ሰራተኛ ቤት ውስጥ ገብታ ቤቱን ስታጸዳ ቤቱ ለምን ተጸዳ አይባልም። ቤት ውስጥ ያለ ቆሻሻስ የት ነው የምጥለው? የቤቱን ጠርጋ ቤት ውስጥ አስቀምጠዋለች? አታስቀምጠው። ቆሻሻ መጣል ያለበት ነው። ሀገር ትጸዳለች ማለት ሰው ይጸዳል ማለት አይደለም። ሀገር ናት የምትጸዳው፣ ሰው አይጸዳም። ሰውን ማጽዳት የሰው ልጅ አይችልም እግዚአብሔር ካልሆነ። በሰው ላይ ግን ሰው ተነስቶ ሰው ግፍ ቢያደርግበት እግዚአብሔር ዝምታ ያያል እንዳይመስለን። የእግዚአብሔር ጅራፎቹ ብዙ ናቸው። ስለዚህ ኢትዮጵያ ወዴት ትደርሳለች እያየነው ነው። ብዙ ሊቃውንቶች ተነስተዋል። ብዙ ታላላቅ ህፃናት ተነስተዋል። ታይተው የማይታወቁ እና የዓለምን ሳይንቲስቶች ጉድ የሚያሰኙ ህፃናት አሉ። አሁን በኢትዮጵያ ላይ የዓለምን ሳይንቲስቶች ጉድ የሚያሰኙ። ዓለም ግን አትፈልግም ኢትዮጵያኖች እንዲማሩ እንዲያውቁ አትፈልግም፣ እንዲደነቁሩ ነው።
ምንም ጥበብ እንዳያወጣቸው ነው። እነሱ ስላልፈለጉ አይደለም። እግዚአብሔር ታላቅ ጭንቅላት ታላቅ ጥበብ ሰጥቶናል። ክብር ለአጋዕዝተ ዓለም ሥላሴዎች። ያንን በአግባቡ እንጠቀማለን። ይሄ 14 ነበረች አይደለ ኢትዮጵያ? 14 ጠቅላይ ግዛቶች ነበሩ። ለምን ጠቢባኖች 14 አደረጉ? አንድ ሲደመር 4 5 ስለሆነ ነው። 5ቱ አዕማደ ምስጢር ነው። 5ቱ ቅኖተ መስቀል ነው። ኢትዮጵያ የምትባለው ፊደልም 5 ናት በቁጥር ስትቆጠር። ስትደመርም ሌላ ምስጢር አላት። 5ን ይዛ ትመጣለች። ከዛ ወዴት ተቀየረ? ወደ 11 ወደ ጥፋት ይቀጥላል። ግን እግዚአብሔር ፍቃዱ አይደለም። የእግዚአብሔር ፍቃድ ህዝቡ በጾም በጸሎት በስግደት እንዲሻገሩ እንጂ በስሜት በፍላጎትና በምኞት እንዲሻገር አይፈቅድም። ስሜት፣ ፍላጎት፣ ብልጽግና ፈረሰ፣ እንደዚህ ጦርነት ተነሳ ምናምን እሱ አይደለም። ታላቁ ነገር የእግዚአብሔር ክንውኖች ወዴት ነው የሚወስዱን? ወደ ከፍታ። ታላቅ ብቸኛ ያለ ሀገር ትሆናለች። እንግዲህ የምናየው ይሆናል እና ዓመታት የሚቆጠሩ አይደሉም። ምናልባት ቀደም ብለን የተነጋገርነው ቅብብልና ሽግግር ሊሆን ይችላል። አናውቀው። ቅብብል ምንድን ነው? ሽግግር ምንድን ነው? ከድህነት ወደ ሀብታምነትም ቅብብል ነው። ከመሪ ወደ መሪም እንደዛ ነው። እንደዛ ሊሆን ይችላል። እንደዚህ ስናስቀምጠው ጥበብ እግዚአብሔር መንፈሳዊነት ሲሞላ ነው ምስጢርን ግልጥ አድርጎ የሚያሳየው። ያለ መንፈሳዊነት ዓለምን መቃኘትም መዳኘትም መምራትም አይቻልም። በሰው ፍላጎት ምኞትና ስሜት ይሆን ዓለም ይሁን እንደኛ ፍላጎት እኛ ከአሜሪካ በልጠናል፣ ግን እንዳልበለጥን ሆነን እናያለን። ለዛ ጋር ልብ በሉ። አሜሪካኑም የመቅጣት አቅሙ ኃይሉም አለን። ደጋግሜ ተናግሬያለሁ። የመቅጣት አቅሙም ኃይሉም አለን። ክብር ለአጋዕዝተ ዓለም ሥላሴዎች። ሰማይን ማዘዝ ነው፣ ተፈጥሮን ማዘዝ ነው። በማን? በእግዚአብሔር ኃይል እናዘዋለን፣ እንችላለን። ብዙ ነገሮች አሉ። ምናልባት ይሄ እንደ ፕሮቴስት ለማድረግ የማስቀምጠው አይደለም። እውነታው ነው፣ ትሩዝ ነው። ቅድም መልካም ነገር የለም። ብዙ መልካም ነገሮች አሉ። ክብር ለሥላሴ። እነሱን ሳዘረን በዚህ ደቂቃ እንችለውም። ያላችሁም ሰዓት አጭር ስለሆነ ወደ ሁለተኛው ጥያቄ እንሸጋገር። እንግዲህ የ24 ቁጥርን ሚስጥራትና መገለጥ እንዳለ ሆኖ በዚህ ወር ደግሞ ግንቦት 24 ምርጫ ይካሄዳልና እንደው እስቲ ጥቂት በዚህ ላይ ቢሉ። አንድ ነገር አለ። ሀባብ አለን። ሀባቡን ከፋፍለን ሰጠነው ስንል ሀባቡ ቢገጣጠም መሆን አለበት፣ ሙሉ መሆን አለበት። ሙሉ ያልሆነ ነገር ሁሉ ጎዶሎ ነው። ሙሉ ነው ተብሎ ሊገለጽ አይችልም። በሚስጥር ይቀመጥልን። ምርጫው ይኖራል አይኖርም ባልናገረው ይሻላል። እዛ ውስጥ ሚስጥሩ ስላለ ነው። አንድ ማንጎ ቆራረጥም ወይም አንድ ሙዝ ነው። አንድ ሀገር ናት። አንድ ሙዝን እንደ አንድ ሀገር ብንወስድ ያ ሙዝ ሙሉ ነው። ተቆርጦ ከተሰጠን ሙሉ ሙዝ ነው ማለት ነው? አይሰጠንም። እዛ ጋር አንዳንዴ ነው ምርጫ ስላለን ታላቅ እንሆናለን በለጽጋለን። ይህ የማይገቡኝ ቋንቋዎች ናቸው። መበልጸግ ከእንትን ጋር የተያያዘ አይደለም። ወይም የዚች ሀገር ጣፋንታ ከእንትን ጋር የተያያዘ ከምርጫ ጋር የተያያዘ አይደለም። የዚች ሀገር ጣፋንታ በቅዱሳን በሊቃውንቱና በእግዚአብሔር ትልቁ በእግዚአብሔር እጅ፣ ቀጥሎ በሊቃውንቱ፣ ቀጥሎ በአማኞቹ እጅ ያለ ነው። መሪዎችን ምንም ኃይል የላቸው፣ ምንም አያደርጉም። ምርጫ 3 ፊደል ነው፣ ተዉት። 3 ማጭድም ነውና ምርጫ ስለተደረገ ከከፍታ ወደ ከፍታ እንሸጋገራለን አይደለም። እርግጠኛ ነኝ
አንድ ጥያቄ ምርጫ ይኖር ይሆን? ይቀመጥልኝ፣ ተሰምሮ ይቀመጥልኝ። የቀሩት በጣት የሚቆጠሩ ቀናቶች ናቸው። ግን እንድረስ እግዚአብሔር ይዘሰው ብሎ እና ያ ነው። ያ ደግሞ ግንቦት 24 ለምን ሆነ? እንግዲህ ግንቦቶች ብዙ ጊዜ ግንቦቶች በኢትዮጵያ ብዙ ጊዜ ግንቦቶች ናቸው። በኢትዮጵያ ግንቦቶች ኢህአዴግ ግንቦት ስንተኛው ወር ነው? ግንቦት ግን 9ኛው ወር 9 ታላቅ ነገር ነው። ግን ይቀመጥልኝ። ለምን አንዳንድ ጊዜ የሆነ ግን አንደርኩት ያስቀመጥኩት ነገር አለ። የሀባቧን ነገር ወይም የሙዟን ነገር ሰው ይኸው ገጣጥሞ ያስቀምጡ። ይህንን ለሊቃውንቱ ወይም ደግሞ አወቅን ለሚሉ አላዋቂዎች በትነው ይዩት። እንደዛ ይህ ምንድን ነው ቻሌንጅ ፕሮብሌም የሚሉት ነገር አለ መስለኝ። ሰው እንደሱ ያስቀምጡት እና አንዳንዴ ይችን እንትን ላለው ለምንድን ነው መምህር እንደዚህ ሆነ? ቆይ ሲሆን ታዩታላችሁ። ግን ለምንድን ነው ከአሁኑ ስላለመሆኑ ፈተና የሚቀመጠው? ሰው ፈተና የሚቀመጠው ፈተናው ሲቀርብ ነው አይደል? ፈተናው ሳይቀርብ ስለ ፈተናው ለምን መጠየቅ አስፈለገ? ፈተናው ሲቀርብ ነው ስለ ፈተና የሚወራው። የእግዚአብሔር ምስጢሮች ብዙ ናቸው። ክብር ለአጋዕዝተ ዓለም ሥላሴዎች። መምህር ሰለሞን ተሾመ እንግዲህ ጣፋጭ በሆነ አንደበት ቃለ መጠይቅ እንድናደርግ ፈቅደውና ወደው በዚህ መልኩ አከናውነናል። ለነበረን ቆይታ እግዚአብሔር ይስጥልኝ። አሜን። እግዚአብሔር ለእናንተም ክብረት ይስጥልኝ።